አንዳንዴ ህይወትና ሞት የሚለያዩት በሰከንዶች ክፍተት ነው። ለአውሮፓውያን አቆጣጠር በ2010 በሰሜናዊ ፓኪስታን በሚገኘው ኮሂስታን ተራራማ መንደር ጥቂት ወጣቶች ለሰርግ ተሰብስበው ነበር። ሳቅ፣ ጨዋታ፣ የደስታ ጭብጨባና ወጣትነት። ጥራት በሌላት ስልክ የተቀረጸው ያቺ የጥቂት ደቂቃዎች ቪዲዮ ግን ለወጣቶቹ የደስታ መታሰቢያ ሳይሆን ወደ ሲኦል የሚወስዳቸው የሞት ቲኬት እንደሆነች ማንም አላወቀም ነበር። የደስታ ዜማ በሰከንዶች ውስጥ ወደ ለቅሶና ወደ ደም ተለወጠ። ጥቂት ንጹሃን ነፍሳት በጨቃኝ ባህልና በደነደኑ አእምሮዎች መካከል ተጨፍልቀው የተቀበሩበት ይህ በዓለማችን ከተመዘገቡት አሰቃቂና መራራ እውነተኛ ታሪኮች መካከል አንዱ ነው። በፓኪስታን ሰሜናዊ ክፍል በሚገኘው ኮሂስታን ተራራማ መንደር በአንድ የቆየ ገጠራማ ቤት ውስጥ 4 ልጃገረዶች መሬት ላይ ተቀምጠው እያጨበጨቡ ባህላዊ ዘፈን ይዘፍናሉ። እንደ አውሮፓውያን አቆጣጠር በ2010 የሰርግ ስነ ስርዓት ከተጠናቀቀ በኋላ ጥቂት ወጣቶች ለጥቂት ጊዜ ለመደሰት ተሰበሰቡ። ቪዲዮው ወደፊት ሲቀጥል በቆየ ስልክ የተቀረጸው የቪዲዮ ቀራጩ ምስል ይታያል። እሱም 4 ልጃገረዶች ሲዘፍኑና ሲያጨበጭቡ የሚቀርጽ ወጣት ነው። በመቀጠል ሌላ ወጣት እየደነሰ ወደ ምስሉ ይገባል። እነዚህ 2 ወንድማማቾች ሲሆኑ ያ ምሽት ያጎታቸው የሰርግ ምሽት ነበር። በዚያች የጥቂት ደቂቃ ቪዲዮ ውስጥ ያለው ነገር ሁሉ ቀላል ነበር። ወጣቶች ከሰርግ በኋላ ተሰብስበው ይደሰታሉ። ልጃገረዶቹ ይዘፍናሉ፣ ከወንዶቹ አንዱ ደግሞ ይደንሳል። ከትንሽ ጊዜ በኋላ ሁሉም ወደ የቤታቸው ተመለሱ። ያ ምሽት ትዝታ ሆኖ ቀረ። ቪዲዮውም በወጣቱ ስልክ ውስጥ ከብዙ ፎቶዎችና ቪዲዮዎች ጋር ተቀመጠ። ነገር ግን እነዚህ ወጣቶች በሚቀጥሉት 2 ዓመታት ውስጥ ያ ቪዲዮ ምን ያህል አሰቃቂና መራራ ዕጣ ፈንታ እንደሚያመጣባቸው በፍጹም አያውቁም ነበር። ከ2 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2012 በኮሂስታን ክልል ጂጋር በተባለች መንደር ያ ቪዲዮ በስልኮች መካከል መሰራጨት ጀመረ። አልፎ ተርፎም ወደ ማህበራዊ ሚዲያው ዘልቆ ገባ። ይህ ቪዲዮ ለዓለም ወይም ለፓኪስታን ሕዝብ ትልቅ ነገር አልነበረም። ነገር ግን ለአካባቢው ነዋሪዎች በጣም እንግዳና ትልቅ ጉዳይ ነበር። ቪዲዮው በኮሂስታን አካባቢ ባሉ መንደሮች ሁሉ ተሰራጨ። አብዛኛው ሰውም አየው። የቪዲዮው ይዘት በአካባቢው ነዋሪዎች ዘንድ እንደ ትልቅ ወንጀል የሚቆጠር ነበር። የኮሂስታን ክልል በፓኪስታን ሰሜናዊ ክፍል በሃይበር ፓክቱንኳ ግዛት ውስጥ ይገኛል። አካባቢው በተራራዎች የተከበበ ሲሆን መግቢያውም አንድ ጠባብ መንገድ ብቻ ነው። ከዋና ከተማዋ ኢስላማባድ 350 ኪሎ ሜትር ብቻ የሚርቅ ቢሆንም በባህል ረገድ ሙሉ በሙሉ የተገለለ ነው። ማዕከላዊ መንግስትም በዚህ አካባቢ ያለው ተጽዕኖ አነስተኛ ነው። ከዋና ከተማዋ ወደ ኮሂስታን ሲሄዱ የጂኦግራፊ ለውጥ ብቻ ሳይሆን እንግዳ የሆነ የባህል ለውጥም ያያሉ። ወደ አካባቢው በቀረቡ ቁጥር በመንገድ ላይ የሚያዩዋቸው ሴቶች ቁጥር እየቀነሰ ይሄዳል። በመጨረሻም አንዲትም ሴት ላታዩ ትችላላችሁ። በእርግጥ ሴቶች አሉ፣ ነገር ግን በባህሉ መሰረት ሴቶች በመንገድ ላይ እንዲታዩ አይፈቀድላቸውም። የሚኖሩት በእርሻ ቦታዎች ወይም በቤታቸው ውስጥ ነው። አሁን ይህ ቪዲዮ በአካባቢው ሙሉ በሙሉ ተሰራጭቷል። አካባቢው ለዘመናት ባህሉን ጠብቆ የቆየ በመሆኑ ማንኛውም ባህልን መጣስ እንደ ሕግ ወንጀል ይታያል። በቪዲዮው ላይ ሴቶቹ በርካታ ባህሎችን ሲጥሱ ይታያሉ። የመጀመሪያው ሴቶች ካልተዛመዷቸው ወንዶች ጋር መቀመጥ ወይም መሰብሰብ አይፈቀድላቸውም። በቪዲዮው ላይ ያሉት ልጃገረዶችና ወንዶች ምንም አይነት ዝምድና አልነበራቸውም። ሁለተኛው ልጃገረዶቹ ከተለያዩ መንደሮች የመጡ ናቸው። ይህም ባህሉን ይጥሳል። በሶስተኛ ደግሞ ከሁሉም በላይ ግን ሴቶቹ በማያውቋቸው ወንዶች ፊት ሲያጨበጭቡና ሲዘፍኑ ይታያሉ። ይህም
በአካባቢው ጥብቅ ሕግ መሰረት በጣም የተከለከለ ነው። በቪዲዮ ላይ የሚታዩ ልጃገረዶች ቢገም ጃን፣ ሽሪን ጃን፣ ባዚጋና አሚና ሲሆኑ በቪዲዮ ላይ የማትታየው ነገር ግን በቦታው የነበረችው ሻሂን ናት። ሁለት ወንድማማቾች ደግሞ በኒ ያስር እና ጎልነዘር ናቸው። ቪዲዮው ከተሰራጨ በኋላ ልጃገረዶቹ በቤተሰቦቻቸው ትብብር በአንዲት ትንሽ ክፍል ውስጥ ታሰሩ። አሰቃቂ ጣፈንታም ይጠብቃቸው ነበር። ሁለት ወንድማማቾች ደግሞ ሕይወታቸውን ለማዳን ተሰደዱ። ልጃገረዶቹ ታስረው ስቃይ እየደረሰባቸው ሳለ የመንደሩ ነዋሪዎች በሙሉ ዝም አሉ። ቤተሰቦቻቸው ድርጊቱን ከማስቆም ይልቅ በስቃዩ ላይ ተሳታፊ ነበሩ። ከነዋሪዎቹ ሁሉ ዝምታውን የሰበረ አንድ ሰው ብቻ ነበር። የሁለቱ ወንዶች ወንድም የሆነው አፍዛል ኮሂስታኒ። ልጃገረዶቹ በትንሽ ክፍል ውስጥ ታስረው የሲኦልን ስቃይ ያስተናግዱ ነበር። በቀንና በሌሊት አካላቸው በፍምና በሚፈላ ውሃ ይቃጠል ነበር። በዚህ መሃል የክልሉ ባህላዊ ምክር ቤት ጂርጋ ቅጣታቸውን ለመወሰን ተሰበሰበ። ጂርጋ ማለት በተለያዩ የመንደር ሽማግሌዎች የሚመሰረት ምክር ቤት ነው። ምክር ቤቱ ተሰብስቦ ውሳኔውን አሳለፈ። በቪዲዮው ላይ ያሉት አምስቱም ልጃገረዶች እና ሁለቱ ወንዶች ይገደሉ። አፍዛል ይህን ሲሰማ ለአካባቢው ባለስልጣናት ለማሳወቅ ቢሞክርም ማንም ትኩረት አልሰጠውም። ነዋሪዎቹ አፍዛል ያደረገውን ሲያውቁ በቁጣ ወደ ቤቱ መጡ። አፍዛል ግን በተራራማው መንገድ አምልጦ ወደ አቦታባድ ከተማ በመሄድ ጉዳዩን ለዜና ማሰራጫዎች ይፋ አደረገ። አፍዛል ቪዲዮውን ይዞ የዜና መግለጫ በመስጠት በልጃገረዶቹ ላይ እየደረሰ ያለውን አሰቃቂ ስቃይ ዘረዘረ። ነገር ግን ረፍዶ ነበር። تا موضوع رو رسانه‌ای کنه که شاید بشه جون اون دخترها رو نجات داد. በአፍዛል ሚስጥራዊ ምስክር መረጃ መሰረት አምስቱም ሴቶች ለአንድ ወር ያህል ከተሰቃዩ በኋላ እጃቸውና እግራቸው ታስሮ ተገድለዋል። በፓኪስታን በአመት ውስጥ ወደ 1000 የሚጠጉ የክብር ግድያዎች ወይም ሆነር ኪሊንግስ ይመዘገባሉ። ስለዚህ ለህብረተሰቡ የክብር ግድያ እንግዳ አልነበረም። ነገር ግን ትኩረት የሳበው የጭካኔው ደረጃና ወንጀላቸው በጥቂት ደቂቃዎች ደስታና ዘፈን ብቻ መሆኑ ነበር። ጉዳዩ በመገናኛ ብዙሃን ከተሰራጨ በኋላ የጂርጋው መሪ እንደነበር የሚገመተው ማውላና ጃቪድ መግለጫ አውጥቶ ልጃገረዶቹ በህይወት አሉ፣ ከቤተሰቦቻቸው ጋር እየኖሩ ነው ሲል አወጀ። افراطی نشون میداد از طرفی شورای جیرگاه حق صدور حکم اعدام رو نداشت. طبق ادعاهای የአፍዛል ክስ ሐሰት እንደሆነ ገልጾ አፍዛል ይህንን ያለው ለራሱና ለወንድሞቹ የአሜሪካ ጥገኝነት ለማግኘት ነው አለ። የፓኪስታን ጠቅላይ ፍርድ ቤት ወዲያውኑ ልዩ መርማሪ ቡድን አቋቋመ። ፍርድ ቤቱ ማውላና ጃቪድን ልጃገረዶቹ በህይወት ካሉ ወደ ፍርድ ቤት አምጧቸው አላቸው። ነገር ግን የጂርጋው ምክር ቤት ሴቶች ወደ ፍርድ ቤት መምጣታቸው ክብራቸውን ያጎድፋል በማለት ጥያቄውን ውድቅ አደረገ። በመሆኑም ፍርድ ቤቱ ሌላ መፍትሄ አዘጋጀ። ሴቶች ወደ ፍርድ ቤት መምጣት ካልቻሉ ፍርድ ቤቱ ወደ እነሱ ይሄዳል። የሴቶች መብት ተሟጋች የሆኑት ዶክተር ፈሪዛና ባሪን ጨምሮ ልዩ መርማሪ ቡድን ተዋቀረ። ቡድኑ በሁለት ሄሊኮፕተር ወደ ጂጋር መንደር አመራ። ቦታው ሲደርሱ ግን ነገሮች ሁሉ እንግዳ ነበሩ። ነዋሪዎቹ ስለተለያዩ ሰዎች ሞት ይናገሩ ነበር። የመንደሩ ነዋሪዎችም አካባቢውን ለቀው ወደ ተራራ መሄዳቸውን ተናገሩ። መርማሪዎቹ የልጃገረዶችን ፎቶ ሲጠይቁ ባለስልጣናቱ ፈቃደኛ አልሆኑም። በመጨረሻም ከቪዲዮ ላይ የተወሰዱ ድብዝዝ ያሉ ፎቶዎችን ይዘው በሰዓታት እግር ጉዞ ወደ ተራራው ወጡ። አሚና መርማሪዎቹ አንዲት ልጃገረድ ጋር ደረሱ። ቤተሰቦቿ አሚና መሆኗን ተናገሩ። በቪዲዮው ላይ ያለውን አይነት ልብስ ለብሳ ነበር። ሸሂን የ12 ዓመቷን ልጃገረድ አገኟት። እሷም በቪዲዮው ላይ ባትኖርም ስብሰባውን ያመቻቸች እሷ ነች ተብሎ ነበር። ሽሪን ጃንና ቢገም ጃን በሁለተኛው ጉዞ ወቅት አገኟቸው። ሁለቱም ልጃገረዶች በጣም የተጨነቁና የሚፈሩ ነበሩ። ባዚጋ ታማና እርጉዝ በመሆኗ ማግኘት አልተቻለም ተባለ። በመጨረሻም መርማሪ ቡድኑ ምስል ደብዛዛ በመሆኑ ጎረቤቶች ሁሉ እነሱ ናቸው ብለው መመስከራቸው ዶክተር ፈሪዛና ባሪ ጥርጣሬ ቢኖራትም ፍርድ ቤቱ ልጃገረዶቹ በህይወት አሉ ብሎ መዝገቡን ዘጋው። አፍዛል ግን እውነቱን አልተቀበለም።
ልጃገረዶቹ መገደላቸውንና ለፍተሻ የቀረቡ ሐሰተኛ ሰዎች መሆናቸውን ያምን ነበር። በ2013 አፍዛል ጉዳዩን እንደገና እንዲከፈት ለፍርድ ቤት አመለከተ። ነገር ግን በጥቂት ቀናት ውስጥ አስደናቂ የበቀል እርምጃ ተወሰደ። በቪዲዮ ላይ ምንም አይነት ሚና የሌላቸው የሶስቱ የአፍዛል ወንድሞች ሸርዋሊ፣ ሻህ ፊሰልና ረፊኡዲን ወደ መስጊድ ሲሄዱ በጥቃት ተገደሉ። ቤተሰቦቹ አፍዛልን ለመበቀል ሲሉ ንጹሃኑን ወንድሞቹን ገደሏቸው። በኋላ ላይ የሮይተርስ ዜና ወኪል ሪፖርተር የሆነችው ካትሪን ሄሪች የአፍዛልን ታሪክ በማመን መመርመር ጀመረች። ለባለስልጣናት የቀረበችውን የቢገምጃን ቪዲዮና የብሔራዊ መታወቂያ ፎቶዋን ወደ ብሪታንያ የፊት መለያ ኩባንያ ላከችው። በቪዲዮ ላይ ያለው ፎቶና በመታወቂያ ላይ ያለው ፎቶ 49% ተመሳሳይነት አሳየ። ነገር ግን ለመርማሪዎቹ ቢገምጃን ነች ተብላ የቀረበችው ልጃገረድ ፎቶ ከመታወቂያ ጋር ሲነጻጸር 17% ብቻ ተመሳሳይነትን አሳየ። ይህ ማለት ለመንግስት የቀረበችው ሴት ቢገምጃን አልነበረችም። የመንደሩ ነዋሪዎች በሙሉ ሐሰተኛ ሰውን በማቅረብ ወንጀሉን ደብቀው ነበር። በ2016 ስለ ኮሂስታን አሰቃቂ ታሪክ የሚያሳይ ዶክመንተሪ ተሰራ። ህዝቡ ተቆጣ። ፍርድ ቤቱ ጉዳዩን እንደገና ለመክፈት ተገደደ። በኖቬምበር 2016 ፍርድ ቤቱ 5ቱን ሴቶች በአካል ወደ ፍርድ ቤት እንዲቀርቡ አዘዘ። በዚህ ጊዜ 5ቱ ሴቶች ወደ ፍርድ ቤት መጡ። ነገር ግን የቀረቡት ልጃገረዶች ሁኔታ አስደናቂ ነበር። አሚና ተብላ የቀረበችው የ15 ዓመት ሕፃን ነበረች። ቪዲዮ የተቀረጸው በ2010 ከሆነ በወቅቱ የ8 ዓመት ልጅ ነበረች ማለት ነው። በቪዲዮ ላይ ያለችው ሴት ግን የ20 ዓመት ሙሉ ሴት ነበረች። መርማሪዎቹ የልጃገረዷን የጣት አሻራ ለመውሰድ ሲሞክሩ አልቻሉም። የጣት ጫፎቿ በሙሉ ሆን ተብሎ በእሳት ተቃጥለው አሻራዋ ሙሉ በሙሉ እንዲጠፉ ተደርጎ ነበር። በመጨረሻም ፍርድ ቤቱ የቀረቡት ሴቶች በሙሉ ሐሰተኛ መሆናቸውን አወጀ። በ2018 በተደረገው ኦፊሻላዊ ምርመራ ሽሪንጃን፣ ቢገምጃንና ባዚጋ በጂርጋው ትዕዛዝ በቤተሰቦቻቸው መገደላቸውን አባቶቻቸውንና ወንድሞቻቸው አመኑ። አፍዛል ለ7 ዓመታት ያህል ለፍትህ ተዋጋ። ነገር ግን እንደ አውሮፓውያን አቆጣጠር በ2019 አፍዛል በቪዲዮ ጉዳይ ላይ ምስክርነቱን ለመስጠት ወደ ፍርድ ቤት በመሄድ ላይ ያለ በታጠቁ ሰዎች ተኩስ ተገደለ። በስተመጨረሻም በጥቂት ደቂቃዎች የደስታ ቪዲዮ ምክንያት 9 ሰዎች ሕይወታቸውን አጡ። ሽሪንጃን፣ አሚና፣ ባዚጋ፣ ቢገምጃን፣ ሸሂን፣ ሸርዋሊ፣ ሻፊ ፊሰል፣ ረፍኡዲንና ራሱ አፍዛል ኮሂስታኒ። በቪዲዮ ላይ የነበሩት 2 ወንድማማቾች ማለትም ጎልነዘርና በኒ ያሲር አሁንም ሕይወታቸውን ለማዳን ተደብቀው ይኖራሉ። 9 ሕይወቶች፣ 9 ያልተጠበቁ ህልሞች በጥቂት ደቂቃዎች የደስታ ፍላጎት ምክንያት በጨለማ ውስጥ አመድ ሆኑ። አፍዛል ኮሂስታኒ እስከ መጨረሻው የእስትንፋስ ጠብታ ድረስ ለፍትህ ታገለ። ፍትህ ግን የደሙን ዋጋ ከከፈለ በኋላ ነው በቁጭት በሩን የከፈተው። ዛሬ ያ ተራራማ መንደር ጸጥ ብሏል። ነገር ግን በንፋሱ መካከል የንጹሃኑ ልጃገረዶች ያልተሰማ ጩኸትና የአፍዛል የፍትህ ጥሪ አሁንም ይጮሃል። ሕይወት እንደዚህ ናት። አንዳንዴ እውነቱ ወጥቶ የሚያበራው ብርሃኑን ለማየት የሚያጓጉት አይኖች በዘላለማዊ እንቅልፍ ከተሸፈኑ በኋላ ነው። ለመሆኑ ያቺ ቪዲዮ ከስልክ ውስጥ ሳትወጣ ቀርታ ቢሆን ኖሮ ዛሬ ስንት ሰዎች በሕይወት ይኖሩ ነበር? The Home for Season 2 of House of David Ministry.